እንዴ ምን ሆነሻል? ግሩሜ ዛሬ ስራ በጣም ደክሞኛል እኮ። ታዲያ እኔ እኮ በጣም ናፍቀሽኝ። ኡፍ ግሩሜ ተወኝ በእናትህ ልተኛበት። እሺ ውዴ የኔ ማር። ወይ ግሩሜ። ኧረ እኔ በእናትሽ ብርድ ነው። ነይና ቅፍ አድርጊኝ። ተይ በጠዋት የምረከባቸው አበቦች አሉ። ተነስ። ልጅቷ አትረከብልሽም እንዴ? ምንድን ነው ሁልጊዜ ሩጫ ሩጫ? ስማ ተነስ፣ አንተም ቁርስ በልተን እንውጣ፣ ሰዓት ሄዷል። አዎ በእናትሽ ደግሞ አንቺ ግን በጠዋቱ ያምሻል እንዴ? አንቺ ዛሬ ደግሞ ቀጠሮ እንዳለኝ ረስተሽ ነው እንዴ? እሱን እኮ ላማክርሽ ብዬ ነው። እሺ አሁን ምንድን ነው? ይኸውልሽ ትናንትና እንዳወራ ነው እኮ ይዤው ልሄድ ነው። ግን ይኸውልሽ እሺ ብሎኝ አብሮኝ የሚሄድ ይመስልሻል እንዴ? የሆነማ የሚያሳምን ነገርማ ፍጠሪ። ያው ወንድ አይደለ ትንሽ ቢግደረደር። ያኔ ያንቺን ምክር ባልሰማ ኑሮ ዛሬ እሱን ባላጣሁት ነበር። ይኸው አሁን ደግሞ እሱን የምታጨምጭበት ሀሳብ እየሰጠሁሽ ነው። ግን እንደው እሺ ብሎ ሚስቱን ጥሎ የሚመጣ ይመስልሻል? ካለመሞከር ደግሞ መሞከር ጥሩ ነው፣ ኋላ ከምትቆጪ። እንዴ በደንብ ነው እንጂ የምሞክረው። ዝም ብዬማ እጄን አጣጥፌ አሳልፌ አልሰጠሁም። ካልሆነም ቲጂና አባ መላገው ሰጂ ማለት ነው። ጭራሽ ትቀልጃለሽ አይደል? ቀልጅ አንቺ። ይሄ ሁሉ ነገር የተፈጠረው በአንቺ ምክንያት ነው። እሺ እሺ እኔ ምን ላድርግ ሮዚ? ከእሱ ጋር ስታኪ ከምትኖሪ ብዬ እኮ ነው። ይሻለኝ ነበር። በቃ እሺ ተይው። አሁን ስላለፈው ነገር ከምናወራ ወደፊት ብናስብ ጥሩ ነው። በቃ አሁን ብሄድ ይሻላል። ስንዱ አሁን ትሄዳለች። ስለዚህ ቤቱን በደንብ አርኪ ባጸዳዳው ይሻለኛል። ይመችሽ። በቃ ምክር ቢጤ ምናምን ከፈለግሽ ደውዪ። እሺ በቃ ምክር ከፈለግሽ ወረኛ። እሺ እደውልልሻለሁ። በይታ ይኸውልሽ ይህ ሁሉ ነገር የተፈጠረው በአንቺ ምክንያት። የስንት ዓመት ፍቅራችንን ገደል ከተሽ እንዴት እንደ ሕፃን ልጅ በብልጭልጭ ነገር ትታለያለሽ? ላለፈ ስህተት ያትወቀሰኝ። ለሁሉም ነገር እኮ ይቅርታ ጠይቂያለሁ። ታዲያ የአንቺ ይቅርታ የኔን ህይወት ይመልሰዋል? አይመልሰውም። ግን በቃ እኔም እኮ ከስህተቴ ብዙ ተምሬያለሁ። እኔ ደግሞ ትዳሬን አልፈታም እያልኩሽ ነው። አይሽ ትላንትና ረግጠሽ ሄድሽውን ግሩምን ከወደቀበት አንስታ ዛሬ ማንነቴ ይህንን ግሩምን የፈጠረችው እሷ ነው። ግን እኮ የልጅነት ህልሜ ነበርሽ ነው። ሳላቅሽ ሳልገነዘብሽ በፊት አንቺ ነበርሽ። አንቺ ማለት እኮ በማታውቂው ሰው እኮ እኔን ቀይረሽኝ ረግጠሽኝ ሄድሽ ሴት ነሽ። እሺ በቃ አሁን ስለሱ ማውራት እናቁም። በጣም ናፍቀኸኛል። በጣም እኮ ነው የጎዳሽ። አንቺን ለመርሳት ያላደረኩትን ነገር እስቲ ጠይቂ። እኔም እኮ በጣም ከባድ ጊዜያትን አሳልፌያለሁ። ማንም እንዳንተ እንደማይሆንልኝ አውቃለሁ። ግን ደግሞ በዙሪያ ያሉ ሰዎችን ሳይ ተፈተንኩ። እነሱን መሆን አማረኝ። ሮዛ አንቺ እኮ የእነሱን ህይወት መኖር አትችይ። ማን ነው የማንን ህይወት የሚኖር? አንቺ እነሱን በፍጹም መምሰል አትችይ። አየሽ አንቺ ከኔ ጋር ኖረሽ ቢሆን ኖሮ እኔና አንቺ ስንት ቦታ በደረስን ነበር። ግን እኮ አሁንም ቢሆን እድሉ አለን። አንድ እድል ብቻ ሰጠኝ። ይኸውልሽ እባክሽን በተቻለሽ መጠን ይህንን ጥያቄ አትጠይቅኝ እያልኩሽ ነው። ሌላ ወይ ስንድ? አይ እርግጠኛ አይደለሁም። እሺ በቃ አሁንም ከስንድ ጋር ነው የምትኖር? አዎ ባለፈው እንዳገኘው ስነግራት በጣም ነው ደስ ያላት። ሰላም በይልኝ። እሷ በጣም ጥሩ ሴት ነች። ለምን አብረን ሄደን ሰላም ብላት አትመለስም? መቼ? አሁን ነው? አዎ በዛውም ሻይ ጠጥተህ ትመለሳለህ።
ዛሬ እንኳን አልችልም። ያው አንድ ቀን ግን መምጣቴ አይቀር። መቼ ነው ደግሞ አንድ ቀን? በህይወት ውስጥ አንድ ቀን የሚባል ቀን የለም ትላል ነበር። አንቺም የኔን የህይወት መር መከተል ጀመርሽ እና ማንን ልከተልልህ? አንዴ ቶይሌት ደርሼ ልምጣ። ሄሎ ስንድ ስሚኝማ፣ የት ነሽ? ስራ ነኝ። አሁን አልነገርኩሽም እንዴ? ምን ነው? ይኸውልሽ በጣም አሪፍ። እንደዛ ከሆነ ሳልደውልሽ ቤት እንዳትመጭሽ። ምን ነው? በሰላም ግሩሜ ከኔ ጋር ነው እና ቤት ከኔ ጋር ትንሽ አገባ ባለ ትዳር ነው ስትይ አልነበር እንዴ? ምን ይሰራል ከአንቺ ጋር ቤት? እቺ ደግሞ እንግዲህ ማብራሪያውን በኋላ ትደርሽበታለሽ። በቃ ሳልደውልሽ እንዳትመጭሽ። ቤታችሁ በጣም ያምራል። እናመሰግናለን። ቁጭ በል። ልቀመጥ አይደል? ወድድካ? ምን እባክህ፣ ሴትዮዋ እኮ ሌላ ቤት ፈልጉና ውጡ ብለውናል። በጣም ያምር ነበር ግን ተጫወት። መጣ። ምንድነው ሮዚ? በወይን እንደማትጨክን አውቃለሁ። በቀደም በጣም ደብሮኝ መጠጣት ፈለግኩና ገዛ ብቻዬን ከመጠጣ ብዬ ደግሞ ታውኩት። ስለዚህ ዛሬ አብረን እንጠጣለን። ስንዱ የለችም? እሺ፣ ለማንኛውም ከአንድ ብርጭቆ በላይ አልጠጣም። ቺርስ። ትዝ ይልሃል? ያኔ ቅዳሜ ሁሌ ወይን እንጠጣ ነበር። ከአንቺ ጋር ያሳለፍኳቸውን ማንኛውንም ጊዜያቶች አልረሳቸው። ማመን አልፈለግክም እንጂ አሁንም ድረስ ታፈቅረኛለህ አይደል? እኔ የምልሽ ስንዱ ቆየች ልበል? እሷ ከወጣች ቶሎ አትመለስም። በቃ እኔ ልሂድ። መጥቶ አጣሽ ቤት ብቻዬን ከምጠጣ ትንሽ አታጣጣኝ? ያኔ ልጅ እያለ ሆነህ ጎረቤቴ ይህ ሙዚቃ ምን ያስታውሳል? ከቤትህ አልጠፋ እነዛ የባከኑትን ዓመታት አጠፋም ከቤቴ ክፉ ደግ አናውቅም። ምንድን ነው ሮዚ? የልጅነት ነገር አንድ ነገር ተቃቅፈን ባንድ አልጋ እንተኛ ነበር። ያ መልካም ጊዜ ልጅነት እንደምን ብሎ ቢያድር ውበትህ በሰለ ጎመራ ዙሪያህን በእሾህ ታጠረ። አይኖችም ተራቡ ተጠሙ እፈራህ ጀመር አድጌ የአንገትህ ጓደኞ እጆቼ አልቻሉም ላቅፍህ ፈልጌ። አልፈራም ነበር ካንተ መጫወት ረን እያለን ያን በልጅነት በተገለልኩኝ ጭንቄን ተንፍሼ ተሰቃየሁኝ በልቤ አንተን ይዤ።
መታን እንዳያሰማውም እኮ አዎ ስጠራሽ እኮ አልሰማሽኝም። ኪችን ሆነሽ ነው መሰለኝ። ደግሞ የማን ቲሸርት ነው አድርገህ የመጣው? አዲስ ሸሚዝ ገዛ። ሱቅ ድረስ ምን ለብሶ ሄደ? ባለፈው ሞክረሽው አልሆንሽ ያለው የሰፊው ሹራብ የለም? እሱን ሰጠሁትና ሱቅ ድረስ ለብሶ ሄደ። እዛ ገዝተን ቀይሮ ሄደ። ትገርማላችሁ። ይሄ እኮ በደል ነው። ሮዚ ያንቺና የሱ ነገር እኮ አብቅቷል። ባለ ትዳር ነው አሁን። አንቺም እኮ ሚስቱ ብትሆኚ ኖሮ ሌላ ሴት ከሄዶ እንዴት ተልከስክሶ ይመጣ ነበረ ማለት ነው። ቆይሽ አሁን ቤት ሄዶ ለሚስቱ የት ነበርኩ ሊላት ነው? እንትን አፍታሙ ጋር እንደነበርኩ እኮ ነገርኩሽ። እና የሱን ነው ለብሰህ ከመጣክ? አይ ትንሹ ልጁ የሚገርምሽ ትኩስ ቡና ላይ ደፋብኝና ሸሚዙ ቀየርኩት። ወይ የኔ ፍቅር ጎዳክ እንዴ? አይ ደህና ነኝ። ወደ ሰውነት ይዘልቁ አልገባም። እንኳን ማን ተተረፍክልኝ። እንብላ በልራት ራት አንቺ ቢ እኔ በልቼ ነው የመጣሁት። በቃ ግሩሜ ወይ አንተ ጊዜ እንዳልሰጠው ይገባኛል። ስራዬን ማስቀደም ትክክል አይደለም አይደል? እንትን ኧረ ችግር የለውም። እንትን ስለሆነ አሁን ደክሞኛል። ነገ እናወራው ይሄን ነገር። ገብቼ ልተኛ እንድትተኛ መተወሰዱ እንደ ትእዛዝ እንዳለ ወጣ። አዎ ጥቂት ነው የቀረው፣ ሁሉም ወስደዋል። ኦ በጣም ጥሩ። እንደዛ ከሆነ የተወሰነ አበባ ልዘዝልሽ እስከማታ። ከምታጂ ያለውን ብንጨርስ አይሻልም? ይሻላል። አምሽተንም ቢሆን እንሰራለን ብዬ እኮ ነው። ያለውን ብንጨርስ ይሻላል። እቤት ገብተሽ ርፍ ብታይ አይሻልም? ቡና አፈላልተሽ ከግሩሜ ጋር። በቃ ልሂድ። በቃ ስሪ አንቺ። እና ጎብዘሻል በጣም ይድደዛ ስንት ጊዜ ማን ነው? እኔ ነኝ ሮዛ። አገራችን ናቸው። አቤት ማዘር። ቤቱን አገኘሽ ሮዛ? አላገኘንም፣ እየፈለግን ነው። ነግሬሻለሁ አይደለ? ተኝቶ ነው እንደ ቤት የሚፈለገው? አይ ስላላገኘን እኮ ነው፣ እየፈለግን ነው እኮ። እኔ ቤቱን እፈልገዋለሁ፣ ልጆቼ ስለሚመጡ ፈልገሽ ቤቱን ልቀቂልኝ፣ በኋላ ከኔ ጋር እንዳንጣለን። ምንድን ነው? ቤቱን በአስቸኳይ ልቀቁ እያሉ ነው። እኔ ጋር እንዳሳባል። ምን? እኔ የምልሽ ሰላምዬ፣ ወይ እኔ ፍቅር፣ እንደው አንድ ነገር ላማክርሽ ፈልጌ እኮ። ምንድን ነው እሱ? ለምን ይሄ ከጎናችን ያለውን ሰርቪስ ቤት አናከራየው? ወይ እኔ ፍቅር፣ እንግዳ ሲመጣ የት ያርፋል? የትኛው እንግዳ ሲመጣብን? በአመት አንዴ ለሚመጣ እንግዳ ደግሞ ምን ችግር አለ? እዚህ ሳሎን ላይ ማረፍም ይችላሉ እኮ። ግን ያው የቤት ኪራዩ አንዳንድ ወጪያችንን ይሸፍናል ብዬ እኮ። ተከራይ ጣጣው ብዙ ነው ብታይ። ነብሷን ይማርና እናት እያለች ታከራየው ነበር። የሆኑ ሁለት ላጤዎች ምናምን ነበር የሚኖሩበት። የሴት አይነት ሲያንጋጉ ቤቴ መኖሪያ እንጂ አልቤርጎ አይደለም ብላ አባረረቻቸው። ተከራይ በጣም አስቀያሚ ነው።
ግን እኮ ምን ችግር አለ? ጥሩ ሰው ፈልገን ለምን አናከራየው? ሰውን ቀምሳ አጣቀው። የሚገርምሽ እዛኛ መስሪያ ቤት ሁለት ማቃቸው ተማማቾች አሉ። በቤት ኪራይ እጦት እንዴት እንደተቸገሩ አትጠይቂ። አውቃለሁ እኔ ፍቅር ልብ ሩሩ እንደሆነ፣ ግን ተከራይ ግን ግድ የለሽም። እሺ በይ። እሺ እንዳልክ። በይ ተነሽ፣ አሁን እንግባ። ሳናከትም እንዴ ምን ችግር አለ? ይሄ ይደርሳል። እዛና ከትሞም እንዴ ምንም ስራችሁ አላማረኝም። የለየለት እብደት እኮ ነው። ምን ችግር አለው? አንቺ ደግሞ ለጊዜው እኮ ነው። ልክ ቤት ስናገኝ እንወጣለን። የማይመስል ነገር ለሚስት አትንገር የሚባል ተረት አልሰማሽም? ልክ ነሽ። እሱማ ግን እኮ እኔም ቢሆን እዛ መቆየት አልፈልግም። ልክ ቤት እንዳገኘ እንወጣለን። ደግሞ እኔ እና እሱ በደንብ ተነጋግረን ተስማምተን ከዚህ በኋላ ምንም አይነት ግንኙነት የለም። እኛን ሊያግዝ ስለፈለገ እኮ ነው። ሌላ ምንም ነገር የለም። እሺ አልሽኝ? በዛማ ከገባሽማ ቤቱንም ውርስ አድርገሽ እሷንም ማስወጣት ነው። ምን ማስወጣት ብቻ መንቅር ያባርራታለሁ እንጂ ታያታለች። ቆይ እንዴ እንደዛ ከሆነማ እሱ ከጎንሽ እንዲያጣሽ ስለማይፈልግ ይሆናል። እኔም እንደዛ ነው መሰለኝ። ልክ ነሽ። እኔ እንደው የዚች የስንዱ ጉዳይ ነው ምርር ስልችት ያለኝ። አሁንስ ለምን በገባ በወጣው ቁጥር ለእነሱ ትዳር ጠበቃ የቆመች እኮ ነው የምትመስለው። እንደዚህ አታርጊ፣ በዚህ አትግቢ፣ በዚህ አትውጪ፣ በቃ አጉላ እኔ ነኝ አዋቂ ትላለች። እንዴ አንቺ ቆይ ለምንድን ነው ነገሮችን በድብቅ የማታረጊው? ሁሉንም ነገር ለምንድን ነው ይፋ የምታረጊላት? ልክ እኮ ነሽ። እኔ ሁሉን ነገር ለሷ ምን አስለፈለፈኝ? ከዚህ በኋላ ምንም አልነግራትም፣ ዝም ነው የምላት። በቃ እሺ ተይኝ፣ አሁን ከጎንሽ ነኝ። ብታይ ትላንትና ሰውዬሽን አግኝቼው። ውይ ውድዬ በእናትሽ አሁን እንደዚህ ያን ነገር መስማት አልፈልግም። እሺ በቃ ይቅርታ። እሺ መች ነው እቃ የምታስገቡት? እቃ ዛሬ ከሰዓት ብለናል። እንግዲህ መጥቼ እንዳላግዝሽ ያው ስንዱ ጠምዳ ይዛኛለሽ፣ ታውቂያለሽ። ያው እኔ እናንተን ለማስታረቅ የማደርገውን ጥረት ብታይልኝ በጣም ጥሩ ነበረ። የእናንተ ጸብ ደግሞ እንግዲህ ሁሌ እንዲህ ናችሁ። እስቲ መጀመሪያ የኔና እሱ ጉዳይ የሆነ መስመር ያዝና ከዛ የሆነ ቀን ወስደሽና አስታርቃቸዋለሁ እንደፈረደብኝ። ለምን ቲጂ ጋር አትደውይም? እሷ የምትሄድበት ሰውዬ ጋር ለምን አትወስድሽም? አንቺ እሱ ነገር ይሰራል እንዴ? ለምን አይሰራም? ልክ እኮ ነሽ። ቆይ ደውዬ ልጠይቃት። ሄላ ወይ ቲጂ። ደህና ነኝ አለሁ። እንዴት ነሽ? ደህና ነኝ። ስሚኝማ እዛ አንቺ የምትሄጂበት ቦታ ለምን አትወስጂኝም? ማለት እዛ እንድትወስጂኝ ፈልጌ ነበር። ነገ ትሄጃለሽ እኮ? ከአንቺ ጋር ብሄድ ችግር አለው? እኔማ እችላለሁ። እሺ በቃ እሺ ትጂ፣ አመሰግናለሁ። ቻው። እሺ ምን አለችሽ? ነገ እኔ በዛው ስለሚሄድ አብረን መሄድ እንችላለን አለች። ለነገሩ እሷ መች ከዛ ትወጣና እሷ አካዳሚ አይደለች እንዴ? አንቺ ትቀልጃለሽ እንዴ? እኔም ጉዳይን ያሳኩልኝ እንጂ ካድማቸው ምን ችግር አለው? በቃ አይዞሽ ይሳካል። እኔም ከጎንሽ ነኝ። እንዳፍሽ አድርግልኝ። እኔ በጣም ጨንቆኛል። አሁንስ እኔንም ማሳባችሁ ሊገባኝ ይችላል። ግሩሜ እኮ ቆየ። ያምሻል? ጤነኛ አይደለሽም? ምን ሆነሽ ነው እንደዚህ የሚያስጨውሽ? ቆይ ግሩሜ ቆየ ማለት ይሄን ያህል ያስጨዋል? ምን አረኩኝ? ያው እንደውም መጣ። ባለ ትዳር መሆኔን አትርሽ። ደህና ዋልሽ ስንዱ? እንዴት ዋልክ ግሩም? ምን ላግዛችሁ? ምንም፣ ባለቤትህ ሁሉንም ነገር አሳይታናለች። እናመሰግናለን። እሺ የሚያስፈልግ ነገር ካለ ግን ውስጥ ነው ጥሪ። ችግር የለም። እሺ አንቺ
እንደምንም አድርጌ ከግሩሜ እነጥልሻለሁ። ይሄ ቤት የኔና የግሩሜ ብቻ ነው እሺ የሚሆነው። የኔውት እንዴት የሚያምር ሰውነት እንዳለ ግን ታውቃለህ? ስንዱ እንዳትጠራጠረን። ምን ሚስቴን ፈርቼ ነው አትል? ሮዚ ሮዛ ነይ አንዴ። ብሏ እየበላን ነው። ቢዝ ተጫወቱ። ብሉ። እንግዲህ እንደ እህታችሁ የሚቸግራችሁ ነገር ካለም ጠይቁኝ። እሺ። ያው እንግዲህ ቤተሰብ ሆነና አይደለም እንዴ ሮዚ? እሺ። አንደኛ ሚስት ነው ያለችኝ አይደል? ብሉ። አይ በቃ ስንዱ ቢያ እየበላን ነው። አይ በቃ እውነት ቅርብ ሰዓት በልተናል። ለዛ ነው እውነት አይ በቃ እውነት ሲያንስ እንጨምራለን። ሮዚ አይ በቃ ኧረ ያቺ ቅርብ ሰዓት በልተናል። ለዛ ነው ግን እንደው ዝም ብዬ ሳስበው በጣም ነው የፈራሁት። ኧረ ተይ አንቺ ምንም የሚያስፈራ ነገር የለም። ረጋ በይ። እንደው ሁሉም ነገር ይሳካልኝ እንጂ የማደርግልሽን ነገር አታውቂም። ኧረ አንቺ ምንም ጥርጥር አይግባሽ። አንቺ ብቻ እሳቸው የሚሉሽ ነገር አንዲት ሳታነዛነፊ አድርጊ። ምንም አትፍሪ። አስበሽዋል? ቤቷን፣ ንብረቷን፣ ባሏን ንጥቅ አድርጊያት እኔ ዘና ፈልሰስ ብዬ ስኖር አንቺ እንዳለ ህብረተሰቡ በራሱ ላብ እንዲህ የሚያመጣ ይመስልሽ? እንዲ ሁሉም በአቋራጭ ነው። አንቺ ደግሞ አታስቢ። ከሳቸው እንዲህ ጠብ የምትል ነገር የለችም እናቴ። አይታ አባቷ እንደው እንዳፍሽ ባረገልኝ። ፈልገሽ መጣሽ? ጌታዬ፣ በጣም ወደው ፍቅረኛዬ ሌላ ትዳር መስርቷል እና አብዳ ቤቷን ጥላ ብን ብላ እንድጠፋልኝ ነው የምፈልገው። ቀላሏን እሺ ይሆናል፣ ይደረግልሻል። ሲማ ቀላል ናት። 3 የፀጉሯን ዘለላ ይዘሽ ነይ። እዚህ ሞቅ ሞቅ አድርጉታ። ሰላም ነው? እንዴት ነው? ሰላም፣ እግዚአብሔር ይመስገን። ስኖ ስፕሬይ ፈልጌ ነበር። አንድ ነው።
መልካም ቀን። ብታይ ሰላምዬ፣ ዛሬ በጣም የሚጨንቅ ህልም ነበር ሳያደሩ። ምን አየሽ? የሆነ ገደል አፋፍ ላይ ነውና ጫፉ ላይ ቆም ያለውኝ ከኋላ የሆነ በጣም የሚገፋኝ ኃይል አለ እና ወደቅሽ ወይስ አልወደቅሽ? ላለመውደቅ እየታገልኩ ነበር፣ ግን ምን ዋጋ አለው? ግሩም የቀሰቀሰኝ። ሲሪየስሊ? እንዴት ዳገት ላይ ሆነሽ ይቀሰቅስሻል? አትቀልጂ እባክሽ፣ በጣም ጨንቆኛል። ነጠላዬን አቀብኝና ቤተክርስቲያን ልሂድ። በዛውም ጃኬት ስጭኝ፣ ይሄን ደርቤ ከመሄድ ልቀይረው። የባለፈው ልብስ አለ እሱን ስጭኝ ልቀይረውና ቀይሬ ልሂድ። እንቺ እኔንም ከላይ ደርቢበት። መጣ በቃ መጣ። ደርሶ እንግዲህ በደንብ ጸልይ እሺ። የሚገርምሽ በጣም ነው የናፈቅሽ። እኔ ራሱ ግን ዛሬ አማረኝ እናንተ ቤት ነው እንዴ? ልትመጣ ትችላለች። ችግር አለው? ሱቅ ማታ አይደል እንደምትዘጋው? ወይ ደግሞ ደውልና ጠይቃት። አይ ቅድም አሁን ቅርብ ሰዓት ነው የደወልኩላት። የሚገርምሽ ላመሽም ላላመሽም እችላለሁ ነው ያለች። ለዛ እኮ ስለዚህ በቃ ወይ ከመጣች የሆነ ቦታ ትደብቀኛል። እንሂድ። ውሃ ጠምቶኛል። የሚጠጣው ታመጣልኛል? ገና ሳንጀምረው ውሃ አሰኘሻል። ወሬኛ ቶሎ አምጣልኝ። የምር ይሄን ያህል በጠዋት ሰርተሽ ነው? ጸሎትሽ ደርሷል ያልኩሽ እኮ ለዚህ ነው። በስማ በቃ በኋላ ወተን አሪፍ ነገር ጋብዝሻለሁ። እንዲህ በርግዶ ማን ያልወጣም። ወደ ሌላ ቀን ይቀየርልኝ። ሌላ አበባም ስላዘዝኩኝ እንደውም አሁን ይመጣል። ነገ አክስቴ ትመጣለች ወይ? ዛሬ ማታ ለግሩሜ ልንገረውና ማታ እናድርገው እንዴ? ያኔ ወደ ሌላ ቀን ይቀየርልኝ። እራስ ስትይ ግን አንድ ነገር ትዝ አለኝ። ለምን እራስ ሰርተሽ ቡና አቀራርበሽ ግሩሜን ሰርፕራይዝ አታረጊው? አንቺ እንደዚህ ካረኩ ብታይ ስንት ጊዜ። እንደውም ጥሩ ሀሳብ። ልሂድ እንዴ? እና ምን ትጠብቂያለሽ? ላጥና እኔ ያለው ሂጂ። በይ ስጪ፣ ልብሱን ልቀይርና ልውጣ። በጊዜ ሰዓት አጣሽሽ። ደውልሻለሁ። በጊዜ እራቴ እንዳይረሳ። ችግር የለውም። አራሰኝ
አውቀህ ነው አይደል? አታርፍ። ትዝ አይልሽም? ተውሽ፣ ተው። ምን ትሰራለህ? ስራ ነኝ ብለኸኛል ነበር? አዎ ብታይ እንዳትጨነቂ ብዬ ነው እንጂ እኮ ጨጓራዬን እንዴት እንዳመመኝ አውቄ ነው ያልደወልኩልሽ። የኔ ፍቅር ምን ሆንክ? ምን ትሰራለህ? አይ ምንም አትስሪልኝ። ግን አንቺ ቆይ አመሻለሁኝ ሱቅ ነኝ አላልሽኝም ነበር? እንዴት መጣሽ? እኔማ የሆነ ነገር አስቤ ነው። ማለት ምን አስበሽ? ማለት ምን ሰማሽ? ምንድን ነው ያስቀባዥር? ቀባሽር ና እንደውም በሞኮ አልቀረኝ ተኛ። ቆይማ እኔ ፍቅር ይኸውልሽ ውጭውን እያየሽው አይደለ? በጣም ነው የሚበርደው። ይበርድሻል። ብርድ ነው። ልበሹ ይበርድ። ኡፍ ግሩሜ፣ እንደ ድሯችን አሪፍ ጊዜ እናሳልፍ። በጣም ደስ ብሎኝ ነው የመጣሁት። ና እንደ ድሯችን አሪፍ ጊዜ እናሳልፍ። ግን እኮ እንደዚህ እኮ ደስ ሲልሽ እኮ ሱቅ ማምሸት ነበረብሽ። እንዴት ነው ለልጅቷ ጥለሽላት የምትመጪው? እሷ ብታጭበረብረንስ ደግሞ ልሂድ ትሄጂ ሂጂ አንቺ። ወይኔ አንተ ጋር አሪፍ ጊዜ ማሳለፍ ፈለግኳ። ይኸውልሽ የኔ ፍቅር እንትን ከኔ ጋር ጥሩ ጊዜ ማሳለፍ ትፈልጊያለሽ አይደል? በቃ እንዲህ አድርጊ። አሙኝለ ጨጓራኝ። ስለዚህ ኪችን ግቢና ቆንጆ እራት አዘጋጅልኝ። ከዛ እኔ ደግሞ ማታ ስንወጣ ቆንጆ ወይን ጋብዝሻለሁ። ሂጂ እና አሁን ኪችን ግቢ እያልከኝ ነው? አዎ አሙኝለ ጨጓራዬን አመመኛል አልኩሽ። ቆንጆ ነገር ስሪልኝ። ሂጂ። ህይወቴን የነጠቅሽ። እኔ በህይወት እያለሁ ግሩም መቼም ቢሆን ያንቺ ሊሆን አይችልም። ታያለሽ ደግሞ ሰራልሻለሁ። ምን እየሰራሽ ነው? አይ ምንም፣ ቆሻሻ እየጣልኩ ነው። ሰው ማዳበሪያ ውስጥ የኛ ለልሽ አይደል እንዴ? ቆሻሻ አይደል እንዴ? ምንድነው የምታካብጂው? የትስ ብጥለው?
ሄሎ፣ እንዴት ነሽ? አለን እግዚአብሔር ይመስገን። የት ደረሽ? አረ በጣም ቆንጆ። አይ አሪፍ ሰዓት ትገቢያለሽ። በቃ እሺ፣ እሺ። ትንሽ ቆይቼ ልደውልሽ። እሺ፣ እሺ። እኔ የምልሽ እዚህ ብዙ ትቆያለች እንዴ? አትቆይም። ሕክምናዋን እንደጨረሰች ነው የምትሄደው። አክስትሽ አይደለች እንዴ? ያው ሰርቪስ ቤቱን ስላከራየ ነው ምናልባት እዚህ ከኛ ጋር እንዳይደብራት ብዬ። አትጨነቂ፣ የኔ ሀሳቢ እሷ ጣጣ የላትም። አንቺ ግን ቤት ምን እንደምትሰሪ ምንም እየገባኝ አይደለም። እረፍቱ አይበቃሽም? ወደ ስራሽ ተመለሽ። እሺ ሰኞ ጀምራለሁ። ይልቅ እራት ምን ሰርቼ ልጠብቅሽ? ደስ ያለሽ። እንደዛ ከሆነ ቆንጆ እራት ሰርቼ ሰርፕራይዝ ነው ማድረግሽ። በይ ቻው። እሺ ቻው፣ መልካም ቀን። ሰላም አለሽ ሮዛ? ደህና አደራችሁ። እዚህ እኮ ቆሻሻ እየጣልኩኝ አላስተዋልኳቸውም። አይ ችግር የለም። በይ ሰላም ዋይ። ሄሎ ቲጂዬ፣ እንዴት አደርሽ? ሰላም ሰላም። ደህና ነኝ ደህና ነኝ። ስሚኝማ፣ አዎ ተሳካ እኮ እውነት በጣም ነው ደስ ያለኝ። አዎ አዎ አዎ፣ እሱማ ልክ ነሽ። እና አሁን እንሂድ እንዴ? ኧረ ከሰዓት? ኧረ ችግር የለውም። ይመቸኛል። እሺ 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 እሺ፣ በቃ እኔ ቀደም ብዬ ወጥቼ ካፌ እጠብቅሻለሁ። እሺ እሺ፣ ቻው ቻው። እሺ ሄሎ፣ እንዴት ነሽ? ስመጣ የለሽም። የት ሄደሽ ነው? አሁን ከቤት ወጣሁ፣ ጉዳይ አለኝ። ኦኬ፣ ታክሲ ይዘሻል? አይ ኧረ ገና ታክሲ ተራ አልደረስኩም። ምን ነው? በቃ ነይ፣ እኔም ስለምወጣ አብረን እንወጣለን። ጉዳይ ነበረኝ። ምን ነው? አንዴ ነው ያልኩሽ አይደል እንዴ? እሺ በቃ መጣ። እሺ በሰላም እንደዛ ጣልኩኝ። ኧረ ተይኝ በእናትሽ፣ ችግር ተፈጥሯል። የሰላም አክስት ዛሬ ከክፍለ ሀገር ልትመጣ ነው። ያ ማለት ደግሞ ለእኔና ላንቺ መቀስ ሆነችብን ማለት እኮ ነው። በጣም ትወደኛለህ አይደል? እመን ተሸንፈሃል። አንቺ ደግሞ ገና እንዳየሁሽ እኮ ነው የተሸነፍኩልሽ። ግን አሁን ቀጠሮ አለኝ፣ መሄዴ ነው። ትንሽ እንዲያው ቢያንስ አንድ 10 ደቂቃ እንኳን የለሽም? ይሄ ዛሬ እኮ የመጨረሻ ቀናችን እኮ ነው። ምን ማለት ነው? ከእንግዲህ አትፈልገኝም? እንደዛ ማለት አይደለም፣ ግን አክስቷ እስክትሄድ ድረስ አለ አይደል እኔና አንቺ ምንም ልንገናኝ አንችልም። ግን ቀጠሮ አለኝ፣ አሁን መሄድ አለብኝ። ታዲያ ቀጠሮ ነገ መሆን አይችልም? አይ
ከዛሬ ማለፍ እንኳን የለበትም። ግን ደግሞ 1 ሰዓት የሚሆን ሰዓት አለ። 1 ሰዓት? 1 ሰዓት ሙሉ? እንደ 1 ሰዓት ማለት እኮ ለእኛ ላንቺ እኮ በጣም ረጅም ማለት እኮ ነው። ስለዚህ ታዲያ ገብተን የፍቅር ጽዋችንን አጥሟ አንቺ እናቴ ቀልጃለሽ። ነኝ እኮ ነው ቀልድሽ እኮ። ኧረ ሰዓት የለም እያልኩሽ ነው ሮዚ። ምን አይነት ነው ቀልድ? ደም ነው ሮዚ? የምን ደም ነው ሮዚ? ሮዚ ደም ነው? ምንድን ነው? ምን ሆንሽ ሮዚ? ቆይ እናቴ አዳምጪ። ቆይ ሮዚ ሮዚ እንደሱ እኮ አይደለም። ይኸውልሽ ቆይ ሮዚ ስልኩስ ሮዚ ይኸውልሽ አዳምጪ። ቆይ እንደሱ አይደለም ሮዚ። እንዴ ራይድ ደወልኩ። ቆይ ራይድ ደውያለሁ። ሄሎ ራይድ ነው? እባካችሁ ፍጠኑ እዚህ። አዎ እዚህ። ቆይ እሺ እዚህ መግቢያው ጀሞ መግቢያ አለ አይደለ? እዛ ናለኝ። ቶሎ በል በእናትህ። እሺ መድኃኒዓለም ጋር እሺ መዳረሻ አቅራቢያ ወዳለ ሆስፒታል ማንኛውም ቶሎ በል በእናትህ። ሮዚ ቆይማ ቆይ ሮዚ ቆይ አንሶሎ ደም ነካው ሮዚ። አንሶሎ ደም ነካው ሮዚ። ሰላም። ወይኔ ሮዛ ሰላም መጣች። አልጋ እያነጠፍኩ ነው። እዝዬ እንዴት ነሽ? እንኳን ደህና መጣሽ። ደህና ናችሁ? አዎ ትንሽ ራሴን አመመኝና ተኛሁ። ኧረ እባክህ በቃ እንደውም ለምን መድኃኒት ዋጣ አድርገህ ለምን አረፍ አትልም? እሺ አውቀዋለሁ፣ የቱ ጋር እንዳለ እኔ አውቀዋለሁ። አያቸዋለሁ። ግሩሜ ሰላም ነህ? ደህና ነኝ። ግን እንዴ አንቺ እንዴት ነው ትዝዬ መታ እንደዚህ ነው እንደምትቀበል? ኧረ ይደርሳል ባካችሁ። እንደውም መንገድ ላይ እኮ በልቻለሁኝ። ይደርሳል። ምሳ ስሪላት፣ ቡና አፊላት እንጂ ቶሎ በይ። እኔም አልበላሁም። እኔም አንቺ ስጠብቅ እኮ አልበላሁም እኮ። በቃ ቆይ ላቅርብ። አንተስ በልተሃል? እኔ በልቻለሁ። እኔ በላሁ። ምሳ ላቅርብ። ቆይ በቃ ይዤ እመጣለሁ። ነገ ትዝዬ መቼም እንግዲህ አላጫወትኩሽም። እንግዲህ ትንሽ ራሴን አመመኝ፣ ለዛ ነው። ችግር የለውም፣ ማታ እንጫወታለን። እሺ እናቴ። እሺ ትዝዬ። ሄሎ። አይ ቶ ወንድሜ ሰርዘነዋል። በቃ ቶ ሰርዘነዋል። ቶ አልኩ አይደል እንዴ?
እግሬን በጣም ሞክሬ ነበር እኮ ታውቂያለሽ። ቁጭ ስላልኩበት ነው መሰለኝ። ግሩሜ እንዴ? ግሩሜ! አቤት። አልተኛህም እንዴ? ድምፅህን ስሰማው እኮ ነው። ተነስ፣ ቡና ላፍላለህ። አይ አልጠጣም። እናንተ ጠጡ። ተነስ በልና እንጫወት። ኧረ እባክሽ መነሳት ስላልቻልኩ ነው። ትንሽ ልረፍ። ወይ ካልተኛህማ በእናትሽ እሺ ልቀይር። እንደዚህ ጨንቆኛል። ይኸውልሽ አንቺ ዝም ካልሽኝ ይተወኛል። በቃ ደህና እሆናለሁ። ዝም በይ። ቆይ ይሄን ያህል ካመመ ለምን ሐኪም ቤት አንሄድም? ሰላም ምንድን ነው የምትለው? ቆይ ምን አድርግ ነው የምትዩ? አሞኛል ብሎ የለ እንዴ የተኛበት እንጂ። አንቺ ደግሞ እንደው አሰሚውም እንዴ በሙሉ ስሜ ሲጠራኝ እንዴ? እንደዚህ በሙሉ እኮ ስሜ ጠርቶኝ አያውቅም። ወይ ጉድ! ዘንድሮ እኮ ውሽማ በሚስት ሚስት በውሽማ የተቀየረበት ዘመን ስለሆነ እኮ ነው እንደዚህ የተቸገር ነው። የእውነቴን ነው የምልሽ። በጣም ታማኝ ባል እኮ ነው ያለሽ። ለምን ደስ ትሆኛለሽ? በኋላ እየየው ሲደላ ነው እንዳይሆንብሽ ነገሩ። ምንስ ቢሆን የምሬን ነው። ይኸውልሽ ዝም ብሎ ብቻ ሳሎን ቤት ገብት ይላል አለሽ እንዴ ምናምን ሲል የሚሰማኝ ስሜት ልነግርሽ አልችልም። ሰማት ግሩሜ? እንዛማከ ግሩሜ ወይ ዛሬ ተደቀል ሰማት የምትለው? አረ ሰማት አይተናል እኮ የሱስ አይነት ነገር ደህና መሻችሁ። አረፍ በይ ነይ። ሰላም። ሮዛን አይታችኋት ነበረ? እስካሁን አልደወለች? አልመጣችም እኮ ስልኳም ዝግ ሆነብኝ። ጨንቆኝ ነው እናንተ ጋር የመጣሁት። የምርሽና ጓደኞቿ ጋር ደወልሽ? ደወልኩኝ፣ ግን ጠዋት እንደተገናኙ ናቸው ከእነሱም ጋር። ግሩሜ ደውላለህ ነበር? ማማ እኔ ጋር እንዴ እኔ ጋማ እንዴት ደውላለች? ማለት ከመቼ ጀምሮ እንዴ? እሱ ኬት እንትን ይላታል ብለሽ ነው? አዎ እሱስ ልክ ነህ። እንዲሁ ሲጨንቀኝ ጊዜ እኮ ነው። በቃ ወይ እኔ ወጥቼ ልፈልጋት። ይቅርታ ስለረበሽኳችሁ። ቆይ በቃ እኔ አብሬሽ እወጣለሁ። ጠብቂኝ። አይ በእውነት የምር እመጣለሁ። ቆይ ጠብቂኝ። ቆይ ሰላም ውዴ፣ ቆይ አይ ልብስ ልደርብና አብሬት። እሺ ላምጣልሽ። እኔ ራሴ በፍጹም ቆይ እኔ ላምጣልሽ። ግሩሜ ስልኩንም ስሞክር ስልኩ አይሰራም። ቆይ እኔማ አላውቅም። ሰላምም እኮ እዚህ አስቀምጠው ነው የሄደችው ስልኳን እኮ። እሺ እዚህኛው ስልክ ታውቀዋለህ? ማን ነው እንጂ ልኬት የምትሆኑ ስልኮ ማን እንዴ? ቆይ እኔማ አላውቅም። ሰላምም እኮ እዚህ አስቀምጠው ነው የሄደችው ስልኳን እኮ። ምን እያልከኝ ነው ያለኸው አንተ? ደግሞ ወተን እናያቸው እኮ እያልኩ ነው ያለሁት አይደል እንዴ? እንጂ ለምን የት? እሺ እንሄዳለን። ቆይ እሺ እንዲናር በቃ አንቺ እዚህ ከበሩ እንዳታልፊ። እኔ እዚህ ላነጣጥፍልሽ። እንዴ ደክሞሻል እኮ ከመንገድ መተሽ። እኔማ እምቢ እኮ ስላልከኝ ነው እንጂ ቅድም ነበር ደስ የሚለኝ እንደዛ ብትሄጂ። ቆይ ሰላም ቆይ ብዙ ጊዜ እንደዚህ አይነት ነገሮች ሊከሰቱ ይችላሉ። ጓደኞቻቸው ጋር አድረው እየጠጡ ምናልባት ያው ጠዋት አድረው ሊመጡ ይችላሉ እና ቤተሰብ ይህንን ስለማያውቅ ያው ሊረበሽ ይችላል እና ቤት ሄዳችሁ እሺ። በጭራሽ ሳትነግረን እሷ ውጭ አምሽታ አታውቅም።
እኛ ጋር ደግሞ ማመልከት የምችሉት ከጠፋች 24 ሰዓት ሲሞላት። እንዴ ኋላ አንድ ነገር ብትሆንስ? ፍቅረኛ አላት። ምናልባት እሱ ጋር ልትሆን ትችላለች። አይ ተለያይተዋል። ከዚህ በፊት ጸብ ነበራቸው? የምጠረጥሩት ሰው ካለ? አይ ከፍቅረኛዋ ጋር ጸብ የላቸውም። እሺ ስሙና አድራሻውን ንገር። ፍቅር ስትል ነው የምሰማው። የምታውቂው ነገር ካለ ተናገሪ። አላውቀውም፣ እንዲሁ በስልክ። አድራሻውን አታውቂውም? አድራሻውንም አላውቀውም። አንቺ ጋር ነው ተከራይተው የሚኖሩት? አዎ በቅርብ ነው እኔ ጋር የገቡት። ኦኬ እሺ፣ አንዴ ላውራት ትችላለሽ? ቤት ከገቡ ቆይተዋል? አዎ ትንሽ ቆይተዋል። ከመሸ ነው መጥፋቷንም የሰማነው። ለማንኛውም በአትኩሮት ተከታተይሽ። ሁኔታው አላማረኝም። አይከራይ ስለው ምን አይነት ጦስ ውስጥ እንደጨመረኝ። ማን ነበር ያከራያቸው? ባለቤቴ ነው ያመጣቸው። እሺ ለማንኛውም አዲስ ነገር ካለ ሰው። እሺ እንዴ እንዴ እናንተ ግን ቆይ ምን ሆናችሁ ነው? ቢያንስ እንኳን ስልክ እንኳን አትይዥም እንዴ አንቺ? በጣም እኮ ነው ያስጨነቃችሁን። ለፖሊስ እንዴ ለምንድን ነው ለፖሊስ እንዴት ነው የሚመለከተው? ማን ሰወራት ልትሉ ነው? ማን ሰወራት እንዴ? ፍቅረኛዋን ጠርጥረዋል። ፍቅረኛዋ ማለት የትኛው ፍቅረኛዋ? የድሮ ፍቅረኛዋ። ቆይ እንዴ አንድ ሰው አንድ ፍቅረኛ አይደል እንዴ ሊኖረው የሚችለው? የትኛው ፍቅረኛዋን ነው? ሮዚ በህይወቷ አንድ ፍቅረኛ ነው የነበራት። መሀል ላይ ጓደኞቿ ከአንድ ባለ ሀብት ጋር አስተዋወቋትና ከሱ ጋር አጣሏት። እንዴት ነው ቆንጆ ማትሆነው? አሁን ገና በህይወቴ አለች አይደል? ወደ ህይወቴ ስለመጣሽ በጣም ደስተኛ ነኝ። እንዴ እሷም እኮ በጣም ደስተኛ ነች አይደል እንዴ? ንገሪው እንጂ። እኔም ደስ ብሎኛል ስለተዋወቅን። አመሰግናለሁ። ደስተኛ ብትሆን ይሻላታል። በቃ እንዳትቆይ። እሺ አትቆይም። መጀመሪያም እኮ ያን ወንበር አልወደድኩት ነበረ። ሄሎ፣ አቤት። በቃ አትደውል፣ በቃ አትደውል። አትሰማም እንዴ? እሷ ከሰው ጋር ነች፣ ማውራት አትችልም። በቃ እኔ ምንም አላውቅም። አትደውልላት። እሷ አሁን ከሰው ጋር ነች፣ በቃ ማውራት አትችልም። እሺ በቃ እኔ ምንም መስማት አልፈልግም። በቃ ቻው። ከአንቺ ያራርቆኝ። በጣም ነው የምታምሪ በነገርሽ ላይ። አመሰግናለሁ። ምን ነው ግን ጨዋታ ብዙም ትፈሪያለሽ እንዴ? እኔ እኮ እንዳልቸኩልብሽ ብዬ ነው እንጂ ያው እሷ እያለች ራሱ ብዙ ማውራት እንፈልጋቸው ነገሮች ነበሩ። ያው አሁንማ ተዋወቅን አይደል? እናወራለን በደንብ። ዋው በጣም አመሰግናለሁ። ናፍታዊ ያው እሷም ያ የእብደት ህይወት እውነት መሰላትና ተወችው። ሰውየውም ደግሞ በሰዓቱ ጊዜያዊ ቁሶችን ያሟላላት ስለነበረ በቃ ነገር አለማረስታ ከሱ ጋር ሁሉም ነበረ፣ ሁሉም ነገሯ። መጨረሻ ላይ ግን ሰውየው ከሚስትና ከልጆቹ ጋር ሆኖ ሲዝናና አጋጣሚ እሷ የነበረችበት ካፌ ተገጣጠሙ። ማነሽ አንቺ?
ማለት እኔ ነው ታገኛለሽ? ይቅርታ ታውቃለች። ምንድን ነው ማነች? እኔ አላውቃትም። ምንድን ነው እዚህ ቤት? አንቺ ራስሽ ማነሽ? አንቺ ማነሽ እያልኩሽ እኮ ነው። ምን ማለት ነው ማነሽ? አንቺ ራስሽ ማነሽ እንዴ? ምንድን ነው ችግር አለ ከተለ አንተ ማናት? ታውቃለች እንዴ? ምንድን ነው? ኧረ እኔ አላውቃትም። ማናቸው? እነዚህ ማናቸው? ምንድን ናት? አንተ ጋር ነው ችግሩ? እኔ እንጃ። ለምን በግልጽ አትነግሪንም? ችግሩ ከሱ ጋር ነው። ማነች? እኔ አላውቃትም። አንቺ ማነሽ? እኔ አንቺ ማነሽ? ምንድን ነው ንገረኝ። እኔ እንጃ። እኔ አላውቅም። እንዴት አላውቅም? እንዴት ወደፋባለች? ዝም ብላ እዚህ ቤት እንግዲህ በሽተኛ አስገቢ ይሆናል። እኔ ምን አውቃለሁ? አዎ እስቲ ሞክሪ። ቀለምና አንቺ ዝም ብለሽ አትሞክሪም? እሺ እኔ ግን ይህንን ውሻ አልለቀውም። እኔ አሁን ስለሱ ማውራት አልፈልግም። እውነት ግን ግሩሜ ይቅርታ የሚያደርግልኝ ይመስልሻል? አዎ ስለሚያፈቅርሽማ ያደርግልሻል እኮ። ምናልባት ግን ጊዜ ሊፈጅበት ይችላል። የፈለገውን ያክል ጊዜ ይፍጅበት። እኔ ይቅርታ እንዲያደርግልኝ ብቻ ነው የምፈልገው። ታውቂያለሽ፣ ከግሩም ውጭ ሌላ ሰው ማንንም ማፍቀር አልችልም። በጣም ነው የምወደው። እኔ ለዚህ ሁሉ እየዳረኩሽ። እኔ እኮ ህይወትሽን ይቀይረዋል ብዬ እኮ ነው። እኔም በጣም አጥፍቻለሁ፣ ተሳስቻለሁ። አሁን ግሩሜን አግኝቼ ይቅርታ አድርጎልኝ ያጠፋሁትን ጥፋት በሙሉ መካስ ብቻ ነው የምፈልገው። ቆይ ግን እሱ ሌላ ህይወት ቢጀምር ሰው ተይ አንቺ ደግሞ እባክሽ ተስፋ አታስቆርጭ። እሺ አሁን እሱ ምን ላይ እንዳለ ታውቂያለሽ? ሌላ ፍቅረኛ ይዞ ቢሆንስ? ታይ እንደዚህ አትበይኝ አልኩሽ አይደል እንዴ? በቃ ተይኝ፣ እንደዚህ አትበይኝ። እስካሁንስ የሚጠብቅሽ ይመስልሻል? አዎ የሚጠብቀኝ ይመስለኛል። ምክንያቱም ግሩሜ ከኔ ጋር መሆን የልጅነት ህልሙ ነበር። እሱን ደግሞ አሁን አሳካለታል። እንደውም ለምን አሁን አብረን ቤቷ እንሄድ? አይ እንደውም አንቺ ለብቻሽ ብትሄጂ ይሻላል። እንደዛ ይሻላል። ደግሞ አንቺን ሳይ ሊበሳጭ ይችላል። ልክ ነሽ፣ ብቻዬን እሄዳለሁ። በቃ እሺ፣ ቤትሽ ሄደሽ ልብስሽን ለባብሰሽ ዘንጠሽ ሂጂ። በቃ እሱ ጋር በቃ እሺ፣ እንደዛ ከሆነ እሺ። እማዬ ሂሳብ አምጪልን። የታለች ያስተናገደችን ልጅ? በቃ ስጫትና ነይ አንቺ። በቃ እሺ። እባክህ እርዳኝ፣ እባክህ ልለምን፣ እርዳኝ፣ የሆነ ነገር አድርግልኝ። በቃ በእውነት ሮዚ፣ እኔ ራሴ ላገኘው አልቻልኩም። ይገኛል ያልኩበት ሆቴል ግን ዘመዶችም ጠየቅ፣ ላገኘው አልቻልኩም። ሀብትሽ፣ በቃ እሺ፣ ቅጣቱ ይበቃኛል። እኔ እሱን አጥቼ መኖር አልችልም። ምን ያክል እንደምወደው ታውቃለህ፣ ትረዳኛለህ ብዬ አስባለሁ አይደል? በጣም ጎርተሽዋል። አውቃለሁ፣ ግን በቃ አሁን ልክ ሰው ዝግጁ ነኝ። እኔ እሱ በምንም አይነት ሁኔታ ውስጥ ቢሆን እቀበለዋለሁ። በቃ በጣም ነው የምወደው። ለአንተ ምን ብዬ እነግርሃለሁ? ታውቂየለ እንዲህ ሁሉንም ነገር። እምነቱን አጉለሻል፣ ልቡንም ሰብረሽዋል። ግን አንድ ቀን እንደማገናኛችሁ ተስፋ አደርጋለሁ። መቼ ነው አንድ ቀን? መቼ ሲረጋጋ ቤተሰቦቹንም እኛንም ሊያገኝ ስለሚመጣ አገናኝሻለሁ። እኔ እድሜ ልኬንም ቢሆን እጠብቀዋለሁ። እኔ ምን እንደምልህ አላውቅም፣ ግን እሱን አጥቼ መኖር አልችልም። በሆነ አጋጣሚ ከብዙ ጊዜ በኋላ ሲገናኙ እሱ ባለትዳር መሆኑን ነገራት። ተጣልተውም ይገናኙ ነበር። ልተኛ ብዬ በቃ የሆነ ነገር ቀን ያሰራሁት ነገር እያሰብኩት ነበር እና እሱ ይዞ ነው። ለምን መጣሽ? ልተኛ ነው እንዴ? እዚህ እና ድሬት ልተኛልህ? አይ እንዴ ለምን? እንግዳዋስ ደግሞ አክስትሽን ብቻዋን ትተሻት አይሆንም። እና ድሮ ከኔ ጋር ነው እንደምተኛው? እንትን እኮ ነው አክስትሽ፣ ይኸውልሽ ብቻዋን ነው የምተኛው እዛ። ለምን መሰለሽ ክሩም የምንወግረን ካል ዛሬ ሁኔታ ምንም አላማረኝ። እንትን እንደዛ ሳይሆን ሌላ ጊዜማ
የተመቻቸ አልጋ ላይ ቆንጆ ቦታ ላይ መተኛ ነበራት እኮ። አሁን ደግሞ ፍራሽ ላይ ልናስተኛት ነው። ደግሞ ብቻዋን ከተኛች ይደብራታል። ከአንቺ ጋር ትተኛ እንዴ ግሩሜ ምን ሆነካል? ምንም ሁኔታ እያማረኝ አይደለም። አያደል አይከራይ ስልክ ያመጣከው ጣጣ። አዎ ጥፋቴ አሁን ነው የገባኝ። አሁን ነው የተሳሳትኩት። ስለዚህ ለምን ነገ አታባሪያቸው? ነገ አባሪያቸው። እንዴ ቀድሞ ነበር እንጂ ያለማስገባት እንዴ በሰው እንዲጫወታለሁ። ኧረ እስኪ መጀመሪያ ልጅቷ ትገኝ፣ ከዛ ደግሞ የሚሆነው እናደርጋለን። አይ እንዴ እሷ የት ትገኛለች ከዚህ በኋላ? ማለት ማለቴማ እንትን እኮ ነው አውቀው የተኛን ቢቀሰቅሱት አይሰማም አይደል እንዴ የሚባለው? ካደል አይከራይ ስልክ ያመጣውን ጣጣ። አዎ በቃ ልጅ እንትን እናድርግ። አሁን አክስትሽ ብቻ እንዳይደበራት ሂደሽ እዛ ተኝ። አናፍቅም ተናፍቂ ግን በቃ ለዛሬ ሂደሽ አክስትሽ። እኔ እዚህ ነው የምተኛው። እሺ በይኝ አክስትሽ። እኔ እዚህ ነው የምተኛው። ነው ለምን ገደልከኝ? ለምን ሮዚ? ለምን? የኔ ጥፋት እኮ አይደለም። አይተሻል እንዴ ስንላፋ እኮ ነው። የኔ ስህተት ነው እንዴ? ዝም በል። ከሚስት ለመደበቅ ብለህ ከኔ ህይወት የአንተ ክብር በልጦብህ ማዳር ስትችል ገደልከኝ። አይደለም እንዴት አድርጊ? በእነሱ ፊት እንዴት አድርጊ? ሐኪም ቤት ውሰድሽ ራይድ እኮ ጠርቼልሽ ነበር እኮ። ዝም በል አትዋሽ። ደሜ ፈሶ እስኪያልቅ ድረስ እያየህ ዝም አልከኝ። ማዳን ስትችል ገደልከኝ። አውቀን ገደልከኝ። ማዳን ትችል ነበር። ሮዚ ዝም አትበል፣ ተናገር። ከኔ ህይወት ያንተ አልጋ መጽዳት ነበር ያሳሰበህ። ያንተ አንሶላ መቆሸሽ ነበር ያሳሰበህ። አውቀን ገደልከኝ። ዝም አትበል፣ ተናገር። አላጠፋሁም። እሺ ይቅርታ አድርጊልኝ። ይቅርታ ነፍሴ መቼም አንተን ይቅር አትልም። መቼ ምን አዲስ ነገር አለ? ምንም ነገር የለም፣ ግን አንድ ምነግርህ ነገር ነበረኝ። ምንድን ነው? ማታ ስለ ፍቅረኛዋ አድራሻና ማንነት ጠይቀኸኝ ነበረ። እንደማታውቂው ነበር የነገርሽኝ? አዎ፣ ማታ አብራ የመጣችው የአከራያችን ባል ነው። ምን? ያው አብራኝ ስለነበረች ነው ማታ ልነግርህ የፈራሁት። የምታውቂውን ነገር በሙሉ አሁን ትነግሪኛለሽ? እሺ እሺ። እኔ ነኝ ነው የምሰሰውት። እኔም ዱካኩ አለቀቀኝም። ምን እንዳጣጣችኝ እንጃ። ኧረ እባክህ እንቅልፍማ እምቢ ብሎክ አይደለም ናፍቄክ ነው አይደል? ይሁንልሽ። ያስታውቅበታል። ትንሽ ትንሽ አበይ ጠግቤያለሁ። ምን እንዳጣጣችኝ አላውቅም። ማታ ለማንኛውም እጄ ልታጠብ። ቦርሳ ያለው መኝታ ቤት ነው አይደል? ቀይር ግቢ። ኧረ መኝታ ቤትማ ከሆነ እኔ ላምጣላታ። ኧረ ጉርሜቴው እዛው ገብታ ትቀይር። ምን ችግር አለ? እዚህ ትቀይራለች። እኔ ውስጥ ሆናለሁ፣ እናንተ እዚህ ትቀይራላችሁ። መጣ እጅሽን ታጠቢ። እኔ የምልህ ግሩሜ፣ ቤት ይሄ ቤት የሆነ ጠረን አንጥቷል። የሚገርምሽ አዎ አይጥ ሳይሞት አይቀርም መሰለኝ። እና ቆይ አንቺና ትዝዬ ስራ ቦታ ሄዱ፣ እኔ ቤቱ ውልውል ጽድት አድርጌ ጠብቅሽ። አንተ ስራ አትሄድም እንዴ ዛሬ? ስራ አይ አልሄድም። ቤቱን ላጽዳ፣ ቤቱን ጽድት አደርገዋለሁ። ሰላም። ደህና አደራችሁ።
አደርክ? እንዴት አደርክ? ልትወጣ ነው እንዴ? አዎ አንድ ጉዳይ ነበረችኝ እዚህ ጋር አንድ ጉዳይ ነበር። እሷ ጋር ደርሼ ልመጣ ብዬ እኮ ነው። ኦኬ። አይ ፈቃደኛ ከሆንክ በጠፋችው ሮዛ ላይ አንዳንድ ጥያቄዎች ልናደርግልህ ነበር። ምን ችግር አለ? እኔ ራሴ እንዴት እንደጨነቀኝ ይኸው ከእሷ ጋቴ ጋር ያልወጣንበት ያልገባንበት የለም። በመታዳ ግባ አስገቡ። ኦኬ እሺ፣ ገብተን እናውራ። አስገቡ። እሺ አዲስ ነገር ካለ ደውይልኝ። እሺ እደውልልሃለሁ መርማሪ። እሺ ራስሽን የጠበቅሽ። እሺ ምን አዲስ ነገር አለ? አረ ምንም አዲስ ነገር የለም፣ ግን ትንሽ ጓደኛዋን እየተጠራጠርኳት ነው። ምንም ሁኔታው አላማረኝም። እሺ አዲስ ነገር ካለ አሳውቂ። እናመሰግናለን። ባለቤትሽን ታስገቢልኝ? እሺ አመሰግናለሁ። የሮዛ ጉዳይ ትንሽ ውስብስብ ሆነ። ያው በጣም እኔ ራሴ በሮዛ ጉዳይ እንዴት እንደተጨነቁ በቃ እኔ ራሴ በጣም ምን የጨነቀኝ የሚገርም መርማሪ። እንደው ማግዛችሁ ነገር ካለ በማንኛውም ጊዜ። እሺ አመሰግናለሁ። ከሮዛ ጋር ምን አይነት ግንኙነት ነበራችሁ? ውይ ከሮዛ ጋርማ ያው በጣም በቃ እንደ ንጹህ እህቴ፣ እንደ እህት፣ እንደ ወንድም በቃ እንደ ንጹህ እህትና ወንድም ነበረ። እሺ እናንተ ፍቅረኛ እንደነበረች ጥቆማ ደርሶናል። ይሄ እንደው እሱ እኮ ታዲያ ረጅም ጊዜ እኮ ነው። በጣም ረጅም ጊዜ በጣም እንደው የልጅነት ፍቅረኛ ነበረች። በጣም ጊዜው ከመርዘሙ የተነሳ እኮ እንደው ፍቅረኛ እንደነበረችም እኮ ዘነጋሁት። ረጅም ጊዜ እናንተ ቤት በምን ምክንያት ገባች? ያው ከኔ ጋማ እኛ ግቢ የተከራየችው ያው እንደነገርኩ በቤት እጦት እሷና እህቷ ይጨነቁ ነበር። ከዛ ከባለቤቴ ጋር ተማከረንና ለምን እኛ ጋር አይገቡም ብዬ እኛ ጋር አስገባናቸው። ከባለቤቴ ጋር ተማክረን ከባለቤቴ ጋር። እሺ ግሩም፣ አዲስ ነገር ካለ አሳውቀና። አመሰግናለሁ። እንደው በማንኛውም ሰዓት ሳጅን ቁጭ በል እስኪ። በሮዛ ጉዳይ ላይ ምን አዲስ ነገር አለ? በሮዛ ጉዳይ ላይ እስካሁን አዲስ ነገር የለም። ማናት እቺ ስንዱ ምናምን የምትባል ልጅ የተለያየ ቃል ነው የሰጠችው እና እሷ ላይ አንዳንድ ጥርጣሬዎች። አዎ ለመጀመሪያ ጊዜ ቃሏን ስትሰጥ አከራዮቿን ፈርታ ነበር። ምናልባት ልጅቷ እያጭበረበረች ሊሆን ይችላል። ስለዚህ በቁጥጥር ስር ውላ መጣራት ይደረግባት። ሄሎ ስንዱ። አሁን የምነግርሽን በደንብ ስሚ። የተለያየ ቃል በመስጠትሽ ጥርጣሬ ወደ አንቺ ዞሯል። የማሰሪያ ትዕዛዝም ወጥቶብሻል። ማለት እኔ ምን አደረኩ? ተረጋጊ። ለማንኛውም እሱ ላይ ምን አዲስ ነገር አይተሻል? ሳጅን አንተ ጉዳዩን በሚስጥር ይዘህ ጠብቀኝ እንጂ እኔ አንዳንድ ነገሮችን ማየት ጀምሬያለሁ። ዛሬ የምትጨርሺውን ነገር አሁኑኑ ዛሬ ጨርሽ። ነገ ግን በቁጥጥር ስር ትያለሽ። እሺ ሳጅን። በጣም ነው እኮ የሚገርመው። ግን እውነተኛ ሰው ወንጀለኛ መሆኗን ተረጋግጧል? እርግጠኛ ነኝ አልኩሽ እኮ እርግጠኛ ነኝ። ከእውነኛ ሰው ነው የሰማሁትኝ። ከእውነኛ ሰው። አይገርምም? እስካሁን ከወንጀለኛ ሰው ጋር ነበር ማለት ነው ስንኖር የነበረው። በጣም የሚገርም ነው። በጣም ያማሉላ እውነት። አዎ በቃ እኔ እናንተ ተጫወቱ።
ምን ነው የልኩኝ ነው? በቃ እኔ ልሂድ፣ ቤቱን ፎ አድርጌ እጠብቃችኋለሁ። ደግሞ እናንተ ምን አድርጉ መሰላችሁ? ደግሞ ስመጣ ቆንጆ ሻይ እንጠጣለን። እሺ ማለት ነው? አዎ። አይ በቃ እኔ በጣም ገርሞኛል። ግን የዚች ልጅ ነገር አይገርም? አይገርም? ሰውን እኮ በምንም አታውቂውም። ምንም ነው የማትመስለው። ምሽ ደወለች ወይ? ሰላምዬ ከላይ ነኝ እኮ አለውኝ። አረ እንዳለ ወሰዱ። ኦ ለነገ ጠዋት አዲስ ትዕዛዝ በቃ ይደርሳል በያቸው። አሁን ሄዳለሁ። ይደርሳል፣ ችግር የለውም። ተቀበያቸው ትዕዛዙን። እሺ እሺ፣ በቃ አሁን ሄዳለሁ እኔ እዛ። እሺ እሺ። ትዝሽዬ አንድ ትዕዛዝ መጣብኝ፣ አብረን እንሂድ እንዴ? አንቺ ደግሞ አንዳንዴ ለራስሽ እንኳን ጊዜ አትሰጭም እንዴ? ታውቂያለሽ ለስራ ያለኝን ነገር። ወይ እሺ ቤት ሄደሽ ትጠብቂኛለሽ? እቤት ልጠብቅሽ እንደውም። በቃ ፏ ብለሽ ምናምን ጠብቂኝ፣ ማታ ሻይ እንጠጣለን። እሺ እሺ፣ በቃ ችግር የለም። እሺ ቻው። በቃ ቶሎ ነኝ እንዳትቆይ ታዲያ። እሺ አልቆይም። ይኸውልሽ ዝም ብለሽ ስሚኝ፣ ዝም ብለሽ ስሚኝ እኮ ዝም ብለሽ ስሚኝ። ይሄ ሁሉ የሆነው ነገር በምንም አይነት ነገር አለ በእኔ ስህተት የተፈጠረ ሆን ብዬ አይደለም። ልነግራችሁ ፈልጌያለሁ። ማንም ሊረዳኝ አይችልም። አስቤበት ሆን ብዬ ያደረኩት ነገር አይደለም። ይገባሻል? ይሄንን ደግሞ ለማስረዳት አሁን ጊዜው አይደለም። ይቺ ልጅ ቶሎ መቅበር አለብኝ። ገባሽ? ዝም በይ፣ ዝም በይ። ለማንም እንዳትወጪ። ለሰላም ለፖሊስ የምጠቁማለሁ ካልሽ ተረኛዎቹ አንቺና ልጆችሽ ትሆናላችሁ። ገብቶሻል? ዝም በይ፣ ዝም ዝም አየሽ፣ የምገልሽ ላምንሽ ስላልቻልኩ ብቻ እንጂ በህይወት እንድትኖሪ ብፈቅድልሽ ኖሮ ደስ ይለኝ ነበር። እርግጠኛ አሳልፈሽ ሰጥተሽ ከዚህ በኋላ ያለው እድሜ ዘመኔን በእስር ቤት እንድማቅቅ ታደርጊኛለሽ። አይደለም አይደለም? لا تنقص تنبرك جرلي اسرع كم سال